عطاء بن يسار كتلك تابعيوش ነው አይማ መሪ ከሚባሉት በዕልም በኸይር ከታወቁት عطاء بن يسار رضي الله تعالى عنه ورحمه هو أخو سليمان بن يسار የሚባለው ወንድም አለው የታወቀ ታቢዒ ነው መውላ መይሙና የመይሙና ባሪያ ነበር የነብዩ ሰለላሁ ዐለይሂ ወሰለም ተቤት እሷ መጣው ተሳው ወንድሙ ሱለይማን ብን የሳር አላኩል ነብዩ ወንድማማቾች ናቸው በዕልም በኸይር የሚታወቁት عطاء بن يسار ወንድሙ ሱለይማን ብን የሳር አኸው فأيهما أكبر من الآخر فأيهما أكبر من الآخر كولته የትኛውን የሚሰልቀው سليمان طيب አንተ سليمان በቀን سليمانና عبدالله ቀን ያነጻጸር እነዚህ ሁለት ናቸው الذي يظهر أن عطاء أكبر علما وقدرا وسنا በእድሜ عطاء بن يسار ነው የሚበልጠው 28ኛው ሂጅሪ ላይ ነው የተወለደው سليمان بن يسار 32ኛው ሂጅሪ ላይ በደረጃ ظاهሩ ግልጽ የሚመስለው عطاء بن يسار እንደሚበልጥ ነው ሁለቱም ትልልቅ ታቢዒዎች ናቸው ثقة فهما ثقة عطاء بن يسار وسليمان بن يسار على كل هذه المثالين عطاء بن يسار يتبادل تابعي تلك تابعي لقيت عبد الله بن عمرو بن العاص تجنانيه كثير من قال فقلت بي الكتلة عبد الله بن عمرو بن العاص كتلك صحابه سلونه ثلاثة صحابي ترجمان منه إن شاء الله عبد الله بن عمرو بن العاص السهمي عبد الله بن عمرو بن العاص بن وائل السهمي أباس تلك سون عمرو بن العاص مشركوች ዘንድ ትልቅ ሰው ነበር هل هاجر إلى الحبشة يا مهدي عمرو بن العاص هل جاء إلى الحبشة طيب عبد الكريم مطال عمرو بن العاص وده يا عبد الله بن عمرو عباس حبشة مطال نعم متأكد متى في الهجرة الأولى أو الثانية الثانية أبعث عليك أبو عمر ليش مطال مسلم ولا كافر طيب أحسن مشركوች ቁረይሾች ሰሃቦች ወደ ሀበሻ መጥተው ማረፋቸው ማረፋቸውን ጥሩ መጠጊያ ማግኘታቸውን በሰላም አላህን እየተገዙ መሆናቸውን ሲሰሙ ሁለት ሰዎች ከነሱ فاختاروا رجلين جلدين على المسلم انكار የሚባሉ አሳማኝ የሚባሉ በንግግር ችሎታ ያላቸው ከነሱ ዕውቀት ያላቸው ሁለት ሰዎች መረጡና ወደ ነጃሽ ሄዳችሁ አስረዱትና ሰሃቦችን መልሳችሁ ይዛችሁ ነው አላቸው ሙሽሪኮች በጊዜው የመረጡት ማን ነበር عمرو بن العاص عبد الله بن عمرو عباس እና عبد الله ابن ابي اميه ሁለቱም አስለሙዋል አላሰለሙ ሁለቱም አስለሙዋል ለማስለማቸው ትልቁ ሰበብ ሐበሻ ነጃሺ ጋር በመጡ ጊዜ የሰሙት ከነጃሺ የሰሙት ንግግር ነው ሰበብ የሆናቸው ይባላል አርፈደው አውቆይተው ከዛ በኋላ ነው ያሰለሙት على كل عبد الله بن عمرو عباس عمرو ትልቅ ሰው ነው ጃሂልያም ከዛ ካሰለመ በኋላ وحسن اسلامه ስለምና ያማረ ሰው ሆኖ ትልቅ ሰው ነበር አያታቸው አላስ ብን ዋኢል السهمي የሙሽሪኮች አለቃ ነበር እንደሚታወቀው አለቃ ነበር ኩፍሩ የበረታ ኩፍር ነበር አላህ ከቁርአን ምን አውርዷል እሱ ላይ عاص بن وائل السهمي የተባለው ካፍር خباب بن الأرس صحابي رضي الله عنه ካሰለመ በኋላ عاص بن وائل السهمي የተባለው የአብዱ الله بن عمرو بن العاص አያት ደይን ብድር ነበረው መጥቶ ብድሬን ስጠኝ ሐቄን ስጠኝ አለ ሲለው عاص بن وائل السهمي የተባለው ሙሽሪኮች ታላቅ ነበር የአብዱላህ አያት ነው ምን አለው فلن أعطيك حتى تكفر بمحمد صلى الله عليه وسلم بمحمد እስክትድረስ አልሰጠህም አለ ሐቁን አልሰጠህም መካድ አለብህ فقال لا أكفر بمحمد حتى يميتك الله ثم يبعثك النبي صلى الله عليه وسلم الكذب الله قدلوها أنت اسكتك ድረስ አለ إذا عاص بن وائل السهمي من قالوا فأموت وأبعث ويكون لي هناك مال فأقضيك خلاص كموتكم እከፈከፋለሁ ከዚያ በኋላ ያኔ ገንዘብና ልጆች ይኖሩኝና ያኔ ብድርህን መልስልሃለሁ አለ ሲያሾፍ ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع على الغيب
أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا الله سبحانه وتعالى ስለዛ ሰው ንገረኝ አው አየህ ወይ ይለው ያስከዳል አፈራይተ الذي كفر بآياتنا በእኛ አያቶች ያስተባበለው በአስ አልቀሰቀስም ብሎ ያለ ወቃለ ብሎ አለ ሲያሱት ለኡተነ ማለን ወወለዳ ልጆችም ገንዘቦች ይኖሩኛል ብሎ ያለ አላህ አጠላ على الغيب ሩቅ ያለውን ነገር አውቆ ነው እንዴ ተመልክቶ ነው ወይ አምተኸذ عند الرحمن عهدا አው አላህ ዘንድ ቃል ይዞ ነው አላህ መልሰሃለሁ አው በዚህ መልኩ ይልፍ ንብረት ብሎት ነው ወይ كلا سنكتب كلا يكلكل كذيه ነገር አለ فنكتب ما يقول ሚለውን ነገር እንጽፈዋለን ይጻፋል ይጠየቃል አለ ወለሙት له من العذاب متى ከአዛብ ከቅጣት ጨማምረን አንደኛ ለኩፍሩ ሁለተኛ ይህን ንግግር ለመናገሩ ላለበት ሸር ጨማምረን ከእሳት አው ከቅጣት እንቀጣዋለን አለ ወነሪቱሁ ما يقول ሚለውን ነገር ራሱ እንወርሰዋለን እኛ እንጠይቀዋለን ማለት ነው ما يقول ويأتينا فردا ብቻውን ሆኖ ይመጣል አለ አላህ Subhanahu Wa Ta'ala ገንዘብ ልጆች ንብረቶች ሚለውን ትቶ ያለውን ንብረት ገንዘቡን ትቶ ልጆችን ትቶ ለብቻው ይመጣል ብሏል አላህ አላኩል አብዱላህ ማለት የሱ የልጅ ልጅ ነው አብዱላህ ibn አምር ibn al-አስ ያሰለሙት አብዱላህ አንድ አባቱ አምር አስሟል አማ ያስ al-አስ ibn ዋኢል ተህሚ ኩፍር ላይ ነው ሞቶ አላህ ተውበታል እንደምታውቁት አብዱላህ ibn አምር አስለመ قبل አቢህ አብዱላህ ibn አምር ibn al-አስ ከአባቱ በፊት ነው ያሰለመው ከአባቱ በፊት ነው ያሰለመው ሁደይቢያ ላይ ነው ተብሏል ሁደይቢያ ዘመቻ 7ኛው ሂጅሪ ላይ ከዛ በኋላ ነው ተብሏል ብቻ አባቱ ቀድሞ ነው ያሰለመው ያ የታወቀ ነገር ነው በጣም የሚገርመው ነገር ከተርጀመው አብዱላህ ibn አምር كان الفارق بينه وبين أبيه 11 أو 12 سنة እሱና አባቱ አምር ibn al-አስ መሃል ያለው ልጅነት 12 ዓመት ብቻ ነበር ልጅና አባቱ ወንድማማቾች ሳይሆኑ ልጅና አባት መሃል የነበረው ልጅነት 12 ዓመት ነበር 11 ዓመት ከምናምን ወር ነው በ12 ነው ይዘዙ ማለት 12 ዓመት ልጅነት እንዴት ነው 12 ዓመት ልጅነት ያኒ ልጅ አባቱ መሃላቸው 12 ዓመት ብቻ ነው ልጅነት ያለው ምን ማለት ነው ማን ነው ተዘውጀ 11 ነው አምር ibn al-አስ ሲያገባ ስንተኛ ዓመቱ ነው 11 ዓመት እያለ አገባ ማለት ነው ከዛ ሲወለድ አው እንደዛ ካለ 11 ማለት ብቻ ሲወለድ ለአብዱላህ ibn አምር ሲወለድ የአምር ibn al-አስ አባት ስንት ነበር እድሜው ስንት ነበር የአምር ibn al-አስ እድሜ 12 ዓመት ነበር ያኔ 12 ዓመት ልጅ አለው ዛሬ እኮ ልጅ ነው 12 ዓመት ራሱ ልጅ ነው ግን ያ የነበራቸው ጥንካሬ ብርታት ነው كان الفارق بينه وبين أبيه 12 سنة وكان عابدا صحابي وسلم كذا ولا بعباده يتوق نبر كان يقوم الليل ويصوم النهار ليل قيام يسجد يادر نبر قانون يقوم نبر النبي صلى الله عليه وسلم في درساቸው ራሱ መጥተው ነሲሃ አደረጉለት انك اذا فعلت ذلك تعبت النفس ونفحت العين نفسيا تدكمالش عينهم ይዳከማል እየቀኑ ቁርአን ሙሉ ያሰጥማል ቀን አው በለሊት ይቀራዋል ቀን እንዲሁ ሙራጃ ያደረገው ይጾም ያይከኛል ከዛ በኋላ አባቱ ትንሽ ተቀነሰ ብሎ ከዛ ነገር ከዘህድናው ከነበረበት ጥሩ ሴት ሄዶ ኺጥባ አድርጎ ዳረው ለልጁ ማለት ነው አምር ibn al-አስ ኺጥባ አድርጎ ለአብዱላህ ibn አምር ዳረው ከዛ በኋላ 15 ቀን ተወና ልጁን ከባለቤቱ ጋር ተዋቸውና ከ15 ቀን በኋላ አባትየው የልጁን ባለቤት ሁኔታውን ይጠይቃት እንዴት ነው ችግር አለ ሊላት ብሎ ለሱ ይጠይቃት እንዴት ነው አብዱላህ ብሎ ሲላት فقالت ما راينا رجلا مثله ما كشف لنا مغطى اليوم اتيناه እንደሱ ያለ ሰው አላየሁም አብድ ሰው ጋር ከመጣን ካሁን ምንም ነገር ከርቶ ነክቶና ያቀ ማለት ያኔ 15 ቀን አስቀምጧት ይሰግዳል ይጾማል ያ ከነበረው አብድ ሱሐባ ነው ከዛ ነው ሰለላሁ ዐለይሂ ወሰለም መሰው نصيحة አደረጉለት እንዲህ አታድርግ وإن لزوجك عليك حقا ولزوجك عليك حقا فأعطي كل ذي حق حقه ሁሉንም ሐቁን ጠብቅ አስቀምጥ ያ የነበረው ሐልና ኢባዳ ላይ አብዱላህ ibn አምር ibn al-አስ وهو من العبادلة الأربعة كاراتو عبادلة አንዱን በዕልም ከታወቁት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ወጣት የነበሩ
ከዚያ በኋላ አላህ ከዕድሜ ረጅም ሰጥቷቸው በዕልም የታወቁ ከሌሎች የበለጠ ማለት ነው። ወይላ አብዱላህ ሲባል ሰሃቦች ማን ብዙ ናቸው፣ ከ200 በላይ ናቸው። ግን እነዚህ አባድላ አብደላዎች እንደሚባሉ አው ትክክለኛ አባባል ባሮች ለአላህ የሆኑት ማለት ነው። ወይላ አብደላዎች ሲባል ስብስቡ ልክ አይደለም፣ ጀምዕ ያደረግነው አላህን ነው። طيب على كل عبادل عبد الله በሚባል የሚታወቁት ብዙ ናቸው። እነዚህ ግን እነዚህ አራቱ አብዱላህ በመባል የሚታወቁ ሰዎች ተብለው የሚገለጹት የበለጠ በዕልም ስለታወቁ ስለቆዩ አላህ ከዕድሜ የሰጣቸው ከዚያ ሰሃቦች ከሄዱ በኋላ እነሱ ቀርተው ስለነበረ ሰሃቦች ወደ እነሱ ዕልም ይመለሱ ነበር። በዛ ታወቁን አራቱ አባድላ በመባል ይታወቃሉ። እነዚህ አንደኛው አብዱላህ ኢብኑ ዐምር እዚህ ቦታ ላይ ያለው ነው። ሁለተኛው አብዱላህ ኢብኑ አባስ ነብዩ ሲሞቱ 13 ዓመቱ ነበር። አብዱላህ ኢብኑ ዐምር እንደዛ ወጣት ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ወላሂ። ሶስተኛው አብዱላህ ኢብኑ ዙበይር፣ አራተኛው ማን ነው? አብዱላህ ኢብኑ ዑመር ወደ 20 ቤት ነበር ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ። ስለዚህ እነዚህ አራቱ አባድላዎች ናቸው። ማን ይጠቅሳቸዋል? እንደካ አምጣ አብዱላህ ኢብኑ ዐምር፣ አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ ዙበይር፣ አብዱላህ ኢብኑ ዑመር። ግጥሙን አብናኡ አባስ ወዐምር ወዑመር ወብኑ ዙበይር ሁም አባድለቱል ጉረር። ትላንትና ደግሞ የተሰጣችሁ ግጥም ያላሰማችሁታል። ብድራት መልሱ طيب لا ترسوا በኋላ አብናኡ አባስ ወዐምር ወዑመር وابن زبير هم عبادلة الغرر. أبناء عباس يا عباس أي لجوج مالك يا عباس يا عمرو يا زبير يا عمر لجوج النزي عبد الله بن بالي ساوقان. أبناء عباس وعمر وعمر وابن زبير هم عبادلة الغرر. على كل ترجموا فصيلوا بعلم بزهدنا بعبادة يساوقان عبد الله بن عمرو. النبي صلى الله عليه وسلم لا تعصي أباك أباسا لا تامز أبس ታዘዘዋል። ከዚያ በኋላ ከአባቱ አይለይም ነበር። ከሞቱ በኋላ ራሱ ሙአዊያ ጋር ነበር አባቱ የታወቀ ነው። ከሱ ጋር ሆኖ ይሄድ ነበር። ያሉበት ነገር ግድያው ሐቅ እንዳልሆነ ያይ ነበር። ናም ሐቅ ከአሊ ጋር ነበር። ግን ያም ከመሆኑ ጋር አባቴን አላምንም አልወጣም ብሎ ከሱ ጋር ይሄድ ነበር። ለምን ሲባል ነብዩ ሰለላሁ ዐለይሂ ወሰለም አባቴን ታዘዙ ብለውኛል ይል ነበር። ለቂቱ አብዱላህ ኢብኑ ዐምር ኢብኑ አልዓስ አላኩል አብዱላህ ኢብኑ ዐምር ኢብኑ አልዓስ በዕልም የታወቀ ነው። ለየት ያለ ባለመልኩ አቡ ሁረይራ ምን ይላል? ከኔ የበለጠ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያፍዝ የለም አብዱላህ ኢብኑ ዐምር ቢሆን እንጂ ይላል። አብዱላህ ኢብኑ ዐምር ለምን ነው? فإنه كان يكتب ولا أكتب እሱ ይጽፍ ነበር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ፣ እኔ ግን አልጽፍም ነበር አለ አቡ ሁረይራ። ግን ሐቂቃ አሁን ሲታይ ያስተላለፉት ሐዲስ ሙቃረና አይደረግም። ሁለቱ አብዱላህ ኢብኑ ዐምር ኢብኑ አልዓስ 700 ሐዲስ ነው ወደኛ ከሱ በኩል የተዘገቡት ሐዲሶች 700 ናቸው። አቡ ሁረይራ ስንት ነው? 5000 አሳልፈናል። 374 ተብሏል። 5374 ና طيب ግን እንዴት አብዱላህ ኢብኑ ዐምር ከኔ የበለጠ ያፍዛል ነበር? እንዴት ነው ከኔ ይሻላል ነው? አይ መጀመሪያ ከሱ የበለጠ ያፍዝ ነበር፣ ይጽፍ ነበር። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ለአቡ ሁረይራ ዱዓ አደረጉለት። ብዙ ነገር ሰማለው ከዛ ይጠፋብኛል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ዱዓ አደረጉለት። ከዛ በኋላ ማነሲቱ መቃል ተረፈተል ከሚሸይ ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ረስቼ አላቀም አለ አቡ ሁረይራ። ስለዚህ ለዛ ነው አቡ ሁረይራ አህፈዝ ሆኖ የወጣው አብዱላህ ኢብኑ ዐምር። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይጽፍ ነበር። ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩት የሰማው ነገር ሐዲስ በአጠቃላይ መዝግቦ ይይዝ ነበር፣ ይጽፍ ነበር። ቁረይሾች ምን አሉ? ከቁረይሽ ሆኑ አንዳንድ ሰዎች አራት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ይቆጣሉ፣ አንዳንዴ ይደሰታሉ፣ አንዳንዴ በዚህ ሐል ይሆናል። የሰው ልጅ ናቸው፣ ብዙ ነገር ስለሚናገሩ ሁሉ ነገር ባትጽፋሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው قال اكتب والذي نفسي بيده ما يخرج من هذا الا حق عليه ጻፈ በአላህ ምላለው ከዚህ ነገር ሐቅ እንጂ አይወጣም። ቢቆጡም ነብዩ ሰለላሁ ዐለይሂ ወሰለም ባይቆጡም እንዲሁም ገበብ ላይ ሌላም ሐል ላይ ቢሆኑ በአጠቃላይ እየቀለዱም ቢሆን በቁም ነገርም ሲያወሩ ነብዩ ሰለላሁ ዐለይሂ ወሰለም ሐቅን እንጂ አያወሩም። ዋሽቶ አይቀልዱም ነብዩ ሰለላሁ ዐለይሂ ወሰለም ما يخرج من هذا الا حق እንጂ አይወጣም ጻፋሉ። على كل عبد الله بن عمرو بن العاص قال فقلت اخبرني على كل عطاء بن يسار من الى عبد الله بن عمرو بن العاص ተገናኘሁትና ቢያልኩት اخبرني عن صفات رسول الله صلى الله عليه وسلم في التوراة اخبرني ነገረኛ عن صفات رسول الله صلى الله عليه وسلم ባህሪ في التوراة ተውራት ላይ ያለው
ተውራት ላይ የተገለጸው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው? ለምን አብዱላህ ብን አምር ስለ ተውራት ጠይቋል ከተባለ አብዱላህ ብን አምር ከነብዩ ሰለላሁ ዐለይሂ ወሰለም ያፈዘው ያስተላለፈ ዒልም ብዙ ከመሆኑም ጋር የውሙል የርሙክ በተባለው ሁለት ዛሚላ አይ ሁለት መጽሐፎችን ከሙሽሪኮች የሆነ አግኝቶ ነበር ከተውራት ሆነ ከዛ ነገር ሰምቶ አንዳንድ ነገር ከቁርአን ማይጋጨው ነገር ይህ እንዲህ ነገር አለ ተውራት ላይ ብሎ ያወራ ነበር ከዛ ነው የጠቀሰው طيب قال فقلت أخبرني عن صفة رسول الله في التوراة سنة النبي صلى الله عليه وسلم بحري توراة لا يسلال له نقرينا فقال أجل نعم أوان إنه والله بالله من الله إنه رسول النبي صلى الله عليه وسلم فلقوبة لموصوف في التوراة لا يتقلت عن النبي صلى الله عليه وسلم بصفته في القرآن صفته ببحرياتها في القرآن لا يتقلت ببحري النبي صلى الله عليه وسلم توراة لا يتقلت عنه يا أيها النبي إنا أرسلناك شاهدا ومبشرا ونذيرا يا أيها النبي إلى الله أنت نبي هي إنا أرسلناك إني لك نهال شاهدا مسكاري أدركن أمتوش لا مسكاري أدركن كانت بفيت ينبروا سوش لا مسكر أنتنا أمتوش بعد تكالي وكذلك جعلناكم أمة وسطا لتكونوا شهداء على الناس النبي صلى الله عليه وسلم تزبوش تاشو بعد تكالي مسكاري ناشو كذا بفيت بنبروا أموش عنده النبي صلى الله عليه وسلم أموش تاشو لا مسكرانه إنا أرسلناك شاهدا مسكاري أدركن لك نهال وشاهد ومشهود من القرآن آية بعدين تفسير شاهد مالك النبي صلى الله عليه وسلم ناشو ومشهود أماشو النبي صلى الله عليه وسلم أمة إنا أرسلناك شاهدا ومبشرا ونذيرا مبشرا أبصاري خير أدراج بخير أبصاري أدرجا ونذيرا كشر أستنكاكي أدرجا لك نهال إلى الله وحرزا للأميين وحرزا مطبق أي حافظا مطبق طباكي أدرجا للأميين أمي لهم العربوس መጽሐፍና የተጻፈ ማንበብ የማይችሉ ጅህልና ላይ ለነበሩ ሰዎች ከሸር ነገር ጠባቂ አድርገን ልከናል በነብዩ ሰለላሁ ዐለይሂ ወሰለም አላህ ይጠብቃቸዋል ማለት ነው ሒርዝ ማለት ሕፍዝ መጠበቅ ማለት ነው نعم وانت عبدي ورسولي انت የኔ ባሪያ ነህ ይላቸዋል ባሪያዬ ነህ ወረሱሊ መላእክተኛዬ ነህ ሰመይቱከ المتوكل ሰመይቱክ ሰየመሃለሁ ይላል አላህ Subhanahu ለነብዩ ሰለላሁ ዐለይሂ ወሰለም المتوكل متوكل እኔ ላይ የሚመካሰው متوكل ልክ የሆነ መመካት የነበራቸው ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ለዛ አላህ ሙተወክል ብሎ ሰይሟቸዋል ከነብዩ ሰለላሁ ዐለይሂ ወሰለም ስሞች አንዱ አልሙተወክል ይሆናል አላህ የሰየማቸው ሰመይቱከል ሙተወክል ለምን ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ቦታ ላይ አላህ ላይ ይመኩ ነበር በል في اهلك المواقف በጣም ጥፋት በጣም አደገኛ የሚባሉ ቦታዎች ላይ ነብዩ ሰለላሁ ዐለይሂ ወሰለም ድካ የደረሰ ተወኩል አላህ ላይ ነበራቸው ለዛ ነው ኢብኑ القيم ምን ያለው وهو احق الناس بهذا أحق الناس تجري ثوب لو مالك متوكل بميلهم النبي صلى الله عليه وسلم ناشر أحق الناس بهذا الاسم لأنه توكل على الله في إقامة الدين توكلا لم يشركوا فيه غيره أحق الناس بهذا الاسم تجري ثوب لو مالك الذي اسم النبي صلى الله عليه وسلم ناشر أحق الناس بهذا الاسم هو النبي صلى الله عليه وسلم لأنه مكنياتهما توكل على الله لا يسلم تمكن نو النبي صلى الله عليه وسلم في إقامة الدين يدين بماقوم بما يبلي النبي صلى الله عليه وسلم توكلا للمكاتب لم يشركوا فيه غيره كستات سويت ያለው ማንም ያልተጋራቸው የሆነውን መመካት አላህ ላይ ይመኩ ነበር ይህን ዲን ሲያስተላልፉ ሲያስተምሩ ጂሃድ ሲያደርጉ قال سميتك المتوكل متوكل بيسيمها لا الله ليس بفضل ولا غليظ ليس بفضل فضل ማለት ቁጡ አይደለም ولا غليظ እንዲሁም ብርቱ አይደለም ይህ ነው አጭሩ ብዙ ተፍሲር አለው ለሞንዘን አፈض ማለት ቁጡ ነው ከንግግር በብዛት غليظ ብርቱ ነው حتى يهاب ብርቱ ነው قال غلظ القلب قساوته وقلة إشفاقه وعدم انفعاله للخير غلظ ሲባል ከሌ ጥንካሬ ብርታት አለበት አጉል መጠንከር ባሌለበት ቦታ ጠንካራ ይሆናል ለስላሴ ያሌለው ረህራሄ ያሌለው فبما رحمة من الله لنت له ولو كنت فظا غليظ القلب لانفضوا من حولك على الله በአላህ ህዝነት ነው ለስላሴ አላህ የሰጠህ ርዝቅ የሰጠህ አዘኔታን የሰጠህ ክፉ ቁጡ ብትሆን ኖሮ ተው ይሄዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ባህሪ አላህ ከሳቸው አልቋል ليس بفضل ክፉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ولا አይ ሲናገሩ ክፋትን ክፉ የተባለን አይናገሩ الفضل هو الذي يغلب حتى يهاب في غير موضعه فضل ሲባል ያ ነው ቁጡ የሚሆነው ብርቱ የሚሆነው حتى መፈራት ባሌለበት ቦታ የሚፈራ ማለት ነው فضل إذا غلظ حتى يهاب في غير موضعه على كل فضل ما لسقط أيضا
ولا غريب እንዲሁም ብርቱ ተቀራራቢ ናቸው ولا صخاب في الاسواق ولا صخاب እንዲሁም ጧሂ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም في الاسواق ገበያ ቦታ ላይ ሰዎች ሲገናኙ ሲገበያዩ ይጮሁ ነገር አይደሉም ነብዩ ሰለላሁ ዐለይሂ ወሰለም